ራስትልን ጓደኞቼ የሀገሬ ልጆች በሙሉ ዛሬ አጀንዳዬ አዲስ አጀንዳ ነው። የዛሬ አጀንዳ መላውን የጎጃም ህዝብ ይመለከታል ማለት ነው። የዛሬ አጀንዳ አቶ አገኘሁ ተሻገር የጎጃምን ህዝብ በጠቅላላው ያዊ አገውን የምዕራብ እና የምስራቅ ጎጃም ህዝብን ፈሪዎች ናቸው ብሎ የስም የማጥፋት ዘመቻ ለከፈተው ዘመቻ ምላሽ ነው ዛሬ የምንሰጠው። የጎጃም ህዝብ አዊ አገውም አማርኛ የሚናገረውም አንድ አይነት ሴቱ አንድ ነው። አንድ ቫልዩ አለን። ይሄውም በህዝቦች እኩልነት አማርኛ የሚናገረው የጎጃም ህዝብ ያምናል። ማንኛውንም ኢትዮጵያዊ ይወዳል፣ ያከብራል። ሁሉንም ኢትዮጵያዊ በእኩልነት ይመለከታል። አማርኛ የሚናገረውም የአገውነት አይዴንቲቲ ያለው ከበጌ ምድሮች የሚለየው የጎጃም አገውኛ ተናጋሪውም የምዕራብ እና የምስራቅ ጎጃም ህዝብ እንደነገርኳችሁ አንድ አይነት ቫልዩ አለን። አንድ አይነት ስነልቦና አለ። ይህ ስነልቦና ምንድነው? ማንንም ሰው ያለ ምክንያት በጠላትነት ማየት ነውር ነው። ይሄ በፍጹም ነውር ነው። ይሄ ህዝብ አማርኛ ተናጋሪው የጎጃም ህዝብ የምዕራብና የምስራቅ ጎጃም ህዝብ በጣም በሚገርም መልኩ ከሴቱ ከባሊው ወጥቶ ዛሬ የበጌ ምድር ተራ ሽፍቶች ከበሬስ መስረቅ አልፈው ሰው አግተው ገንዘብ አምጡ የሚሉ ፋኖ የሚባሉት ሽፍቶች በሚዘውሩት የአማራነት የፖለቲካ አስተሳሰብ ገብቶ በማያውቀው መዳከሩ ነው የጎጃም ህዝብ ዛሬ እንዲሰደብ ያደረገው። እንዳገኘው ተሻገር የሚባሉት ሽፍቶች የሚመሩት ፋኖ ሰው የሚያግት በሬ ከመስረቅ አልፎ ዛሬ ደግሞ ሰው እየሰረቀ ያለ ሽፍታ ነው ይህ ስብስብ። ይሄንን የጎጃም ህዝብ ህሊና አይፈቅደውም። የጎጃም ህዝብ አማርኛ የሚናገረው ምስራቅ ጎጃም፣ ምዕራብ ጎጃም፣ አዊ አገው ተመሳሳይ ስነልቦና አለው። ስነልቦናችን ከሁሉም በላይ ኢትዮጵያንና ኢትዮጵያዊነትን ማስቀደም ነው። ይሄ የኛ ስነልቦና ነው። እኛ በመሬት ለመሬት ብለን ወገኖቻችን ኢትዮጵያውያንን አንወጋም። ይሄ አማርኛ የሚናገረው ጎጃሜም ያዊ አገው ጎጃሜም የሚጋራው የጋራ እሴት የጋራ አስተሳሰባችን ነው። ዛሬ በፋርጣዎች የሚዘወረው ባህር ዳር የከተመው የፋርጣ ስርወ መንግስት ከትግራይ ህዝብ፣ ከኦሮሞ ህዝብ፣ ከግሙዝ ህዝብ ጋር ህዝቦችን እያጋጨ ድረሱልኝ እያለ ያለበት ሁኔታ ነው ያለው ዛሬ። ይህ የበጌ ምድር ሽፍታ ስብስብ የጎጃምን ህዝብ በማጭበርበር በማታለል በውሸት አማራ የሚባል ልብስ በማልበስ የጎጃምን ህዝብ ከእሴቱ እንዲወጣ ከደግነቱ ከሰው አክባሪነቱ ከኢትዮጵያዊነቱ አስተሳሰቡ እንዲወጣ አውሬ እንዲሆን እያደረገው ያለው ይሄ ሽፍታ የበጌ ምድር ስብስብ ነው። ይህ ሽፍታ ስብስብ እንደነገርኳችሁ በሬ ከመስረቅ አልፎ ሰው አግቶ ገንዘብ አምጡ ብሎ ህዝቦችን የሚያስገድድ ስብስብ ነው ዛሬ በአማራ
በአማራ ስም የፖለቲካ ስራ እየሰራ ያለው ይሄ ፋኖ የሚባለው ሽፍታ ፖለቲካውን በአማራነት ፖለቲካውን የሚዘውረው ፋኖ የሚባል ሰው የሚሰርቀው ሰው የሚያግተው በሬ የሚሰርቀው ሌባው ነው። ስለዚህ አማርኛ የሚናገረው ይሄ ጨዋው ወገኔ የምዕራብ ጎጃም የምስራቅ ጎጃም ህዝባችን ግን ለዚህ ሽፍታ ዓላማ ግን መሳሪያ አይሆንም። ለዚህም ነው አገኘሁ ተሻገር ያዊ አገው ህዝብ እና ምስራቅና ምዕራብ ጎጃም ሚሊሻዎችና ልዩ ኃይሉ አልዋጋም የትግራይን ህዝብ ወገኔን አልወጋም ብሎ እምቢ አለ ብሎ ስሞታ ስልክ ደውሎ ለታማኝ የነገረው። እኛ ወገናችንን የትግራይን ህዝብ በምንም ታምር አንወጋውም። ከሁሉም በላይ ከመሬት ከራያ በላይ ለኛ ኢትዮጵያዊነት ይበልጣል። ይህ የኛ የጎጃም ህዝብ እምነት ነው። እምነታችን ከሁሉም በላይ ኢትዮጵያዊነትን ማስቀደም እንጂ ለቁራሽ መሬት ብለን ወገኖቻችንን መውጋት አይደለም። የጎጃም ህዝብ አማርኛ የምትናገር ያው ያገው ህዝብ ስማኝ። ዛሬ ሽፍቶች የበጌምድር ሽፍቶች ዛሬ ኢትዮጵያን እያፈረሱ ነው ያሉት። አማራ እያሉ የሌለውን አማራ ለመፍጠር በሬ የሚሰርቀው ሰው አግቶ ገንዘብ የሚጠይቀው የበጌምድር ሽፍታ ዛሬ አንተንም ጠምዝዞ በማታቀው ከእሴትህ ከባልዩህ እየወጣህ ነው ያለው። አንተ ዛሬ እነዚህ ሽፍቶች በሚፈጽሙት ሴራ አንተም መሳሪያ እየሆንክ ነው። ነገር ግን በመንቃትህ ደግሞ አደንቀሃለሁ። የጎጃም የምዕራብ ጎጃም የምስራቅ ጎጃም እና ያው ያገው ህዝብ አንድ አይነት ቫልዩ አላችሁ። ዛሬ በትግራይ ጉዳይ አንድ አይነት አቋም መውሰዳችሁን በጣም አስደስቶኛል፣ ደስ ብሎኛል፣ ኮርቼባችኋለሁ ወገኖቼ። ምዕራብ ምስራቅ ጎጃም ጀግንነት ከናንተ ወዲያ ማንም ጀግና የለም። ልንገርህ አገኘሁ ተሻገር ልንገርህ፣ አታውቅም ስለ ጎጃም ምዕራብ ጎጃምና ምስራቅ ጎጃም አንተ አታውቅም። እኔ አውቃለሁ ስለ ወገኖቼ። ምስራቅ ጎጃም ምዕራብ ጎጃም የአማራ መንግስት በአፄ ኃይለ ሥላሴ የሚመራው ጨቋኝ የአማራ መንግስት ጨቁኖት ይህንን ህዝባችን የምስራቅና የምዕራብ ጎጃም ፊውዳሉን የአማራውን መንግስት ያንቀጠቀጠ ጀግና ህዝብ ነው። አታውቀውም። ነገር ግን ትግራይ ሄዶ የማይዋጋበት ግን ወገኔን አልወጋም ነው ያለው። ምክንያትም የለም ነው ያለው የጎጃም ገበሬ፣ የጎጃም አርሶ አደር፣ ያዊ የምስራቅ የምዕራብ ጎጃም ህዝብ ይሄንን ነው ያለው። ይሄ ደግሞ የሚያሳየው ብልህነትን አስተዋይነትን ያሳያል። ወገኔ የምስራቅ የምዕራብ ጎጃም አዊ አገው ህዝብ አንድ ሴት አለህ። ይሄውም በህዝቦች እኩልነት በፍትህ ታምናለህ። ለዚህ ማስረጃዬ የምስራቅና የምዕራብ ጎጃም ህዝብ አዊ የራስ አስተዳደር ላዊ ሲሰጥ እልል ብሎ ነው የተቀበለው። እልል ብለህ ተቀብለሃል። ትደነቃለህ። አከብረሃለሁ፣ ወድሃለሁ። አዎ ይሄ ነው እውነታው። በጌምድሮች ግን አሁን ይሄ ሁሉ ጦርነት ያመጡት ለቅማንት የውስጥ አስተዳደር እውቅና ላለመስጠት ነው። ይሄ ሁሉ ጠላልፈው ዛሬ በየቦታው ጦርነት ያመጡት። ይሄ ደግሞ ያንተና የበጌምድሮች ቫልዩ በፍጹም የተለያየ መሆኑን ነው የሚያሳየው። ያንተና የበጌምድሮች አስተሳሰብ በምንም ታምር አይገናኝም። አንተ የፍትህ ሰው ነህ። አንተ እውነተኛ ሃይማኖተኛም ነህ። አንተ የዘመናዊ የሰለጠንክ ህዝብ ነህ። የምስራቅ የምዕራብ ጎጃም ህዝብ ዛሬ ወገኔን የትግራይን ህዝብ አልወጋም ለምንድን ነው መወጋው ብለህ መሸሽህ መተውህ ይሄ ያስከብርሃል፣ ያስደንቃል። አከብርሃለሁ፣ አደንቅሃለሁ።
ማንም ሽፍታ በሚዘውረው ፖለቲካ የአማራ ፖለቲካ አንተ እሳት ውስጥ ገብተህ እነሱ በየጠጅና ረቂ ቤቱ ቁጭ ብለው አንተን እሳት ውስጥ ሊማግዱህ አይገባም። ይሄንን ነው ያደረጉ ያሉት። ቧያለው የሚባል ሽፍታ ትላንት የጻፈውን አይቻለሁ። ቧያለው ሽፍታ ነው። ሽፍታ ምለው አስተሳሰቡ የሽፍታ ነው። የሽፍታ አስተሳሰብ ነው የአማራ ፖለቲከኞች አስተሳሰብ፣ የፋኖ አስተሳሰብ። ለዚህም የምስራቅ ጎጃም፣ የምዕራብ ጎጃም፣ የአገው ህዝብ ከዚህ ጨዋታ መራቅ መቻል አለባችሁ። ራቁ። እኛ ማንም ጠላት የለንም። እኛ ጠላታችን ኢትዮጵያን የሚጠላ ጸረ ኢትዮጵያ የሆነ እንጂ የትግራይ ህዝብ አይደለም። ይሄንን ስማኝ፣ የምዕራብ የምስራቅ ጎጃም ህዝብ ወገኔ፣ እወድሃለሁ፣ አከብርሃለሁ። ትከበራለህ። የምትከበረውን በስራህ ነው። ፍትሃዊ አመለካከት አለህ። ከአያቶችህ ከቅድመ አያቶችህ የወረስከው የሽፍታ አስተሳሰብ የለህም። ቅነህ። እኔ ማደንቅህ የጎጃም ህዝብ አማርኛ ተናጋሪው አገውኛ የሚናገር ሰው አጠገብህ አገውኛ ሲናገር በስሜት ታወራለህ። ደስ ብሎህ በስሜት ነው የምታወራው አንተ ከዛ አገውኛ ከሚያወራው ጋር አትጠላውም፣ ትወደዋለህ። ይሄ ያንተ ቫልዩ ያንተ እሴት ይሄ ነው እንጂ በቋንቋ ልዩነት ሰዎችን አጠላም። የበጌምድር ሽፍቶች ግን ይሄንን ነው የሚያደርጉት። ይሄ ነው እነማን ነው የፋርጣ ስርወ መንግስት ባህር ዳር የከተመው የፋርጣ ስርወ መንግስት እያደረገ ያለው ምንድነው? ኢትዮጵያን በተዘዋዋሪ ማጥፋት ነው። የጎጃም ህዝብ ሆይ፣ የምስራቅ የምዕራብ ጎጃም አዊ አገው ስሙኝ ልንገራችሁ። ዛሬ እኮ ብልጽግና የሚባለውና እነዚህ አማራ ብሔርተኞች እያደረጉ ያሉት አማራንን የሚሉ ይሄ ፋኖ ሽፍቶች እያደረጉ ያሉት ምንድነው? ኢሳያስ የሚባል ጸረ ኢትዮጵያ መንግስት አምጥተው ዛሬ አገርህ እንድትፈርስ እያደረጉ ነው ያሉት። ልብ ብለህ ስማኝ፣ እመነኝ። ኢትዮጵያ እንዴት ነው የምትፈርሰው? ለምሳሌ የትግራይ ህዝብ ላይ የተፈጸመውን ወንጀል ታውቃለህ። ይሄ የትግራይ ህዝብ ዛሬ ብትጠይቀው በስሜት ቁስል ስላለው እኔ ኢትዮጵያዊ አይደለሁም እያለ ነው። ለምንድን ነው ይሄ? ይገባዋል ማለት ይገባዋል። ምክንያቱም የኤርትራ ባንዲራ ለብሰው በውጭ ያሉ ሽፍቶች፣ እነዚህ ኢትዮጵያውያንን የሚሉ በውጭ ያሉ ሽፍቶች የኤርትራ ባንዲራ ለብሰው የትግራይን ህዝብ ሴቶችን ድፈሯቸው፣ ወንዶችንም ግደሏቸው ብለው ደግፈዋል። ስለዚህ አንተ ዛሬ የጎጃም ገበሬ ሚሊሻ ልዩ ኃይል የትግራይ ወገኔን አልወጋም ብለህ ማለትህ ያስደንቃል። ከተማረው ከፕሮፌሰሮች ከነዚህ አማራንን ከሚሉ ሽፍቶች አንተ የተሻለ አስተሳሰብ አለህ። ለዚህም ነው ዛሬ የትግራይ ህዝብ ወገኔ ነው፣ የትግራይ ህዝብ ወንድሜ ነው፣ ኢትዮጵያዊ ነው፣ ለምንድን ነው የምወጋው አልወጋውም ብለህ ከጦር ሜዳ ዛሬ አቋም የወሰድከው። አደንቅሃለሁ፣ ትደነቃለህ። ይሄ ኢትዮጵያዊነት ጨዋነት ነው። አንተ ያለህ የኢትዮጵያዊነት አስተሳሰብ እንጂ የጎጥ የጥላቻ ራሱ የጎጃም ሰው ማንንም አይጠላም። ይሄ እውነቱን ነው መሰክረው። እኔ ነግሬያችኋለሁ። አንድ አገውኛ ሲያወራ አንድ አማርኛ ተናጋሪ ጎጃሜ አጠገብ በጣም ተመስጦ ነው የሚሰማው በደስታ። ምን ነው በቻልኩት ይሄን ቋንቋ በሚል ይሄ ቦዲ ላንጉጅ ነው የሚሰማው የጎጃም ህዝብ። ኖ በጌምድር ግን እንደዛ አይነት ነገር የለውም። በተለይም ፋርጣ ዛሬ በውጭም በውስጥም ኢትዮጵያን እያተራመሰ ያለው በአማራ ስም በአማራ ብሔርተኝነት ስም ፋርጣ ነው። ብዙ ጊዜ የተለያዩ ምሁራን አማራ የሚባል ብሔር የለም እያሏቸው ሆን ብለው ይሄንን የሌለውን ብሔር ለመፍጠር ግን ኢትዮጵያን እያፈረሱ ያሉበት ሁኔታ ነው ያለው ወገኔ የጎጃም ህዝብ። እኔ በአንድ ወቅት አንድ ወንድሜ ነው የምስራቅ ጎጃም ሰው ነው፣ ወንድሜ ነው። የነገረኝን ነገር ነግራችኋለሁ። አገር ቤት ሄጄ ያገኘሁት ነው ያለኝ። ምስራቅ ጎጃም አካባቢ
እያንዳንዱ ገበሬ ያቶ መለስን ፎቶግራፍ ቤቱ ሰቅሎ ነው ያገኘሁኝ ህዝቡ ወያኔን ምንድነው ኢህአዴግን ይወደዋል ሲል ነው የሰማሁት እኔ በየቤቱ ጠይቄ ገበሬው አይ ይሄ መንግስት ጥሩ መንግስት ነው ከዚህ የበለጠ መንግስተኛ በፍጹም አላየንም ብለው አሉኝ ብሎ ምስክርነት ሰጥቶኛል ወንድሜ ነው ማለት የስጋ ወንድሜ ሳይሆን የቅርብ ጓደኛዬ ነው ይሄ ነው እውነታው ዛሬ ግን ሽፍቶች በአማራ ስም በህዝብ የሚቀልዱ ፋኖች ትግራይ ሄደው የፈጸሙትን ወንጀል ሰምተሃል ወገኔ የጎጃም አማርኛ ተናጋሪ አውያገው ተመሳሳይ አቋም ወሰዱ ካሁን በፊትም ነግረናችኋል ኢትዮጵያ እየፈረሰች ነው ዛሬ የትግራይ ህዝብ በባይድ ኃይል በኤሪትሪያ በኤምሬት እኔ በደንብ አቃቸዋለሁ ምክንያቱም ኤምሬቶች አረቦች ኢትዮጵያን የማፍረስ የረጅም ጊዜ ህልም አላቸው ለዚህ ደግሞ ኢሳያስን ነው እንደ መሳሪያ የሚጠቀሙት ይሄ ስትራቴጂካቸው ይሄ ነው ኢሳያስ ኢትዮጵያን አፍርሶ አረቦች አማካይነት ማለት አረቦችን ፍላጎት ለማሟላት የተቀመጠ ኤጀንት ነገር ነው ኢሳያስ አውቀዋለሁ ወደም ስለዚህ ካንድ ቁራጭ መሬትና ከኢትዮጵያዊነት የቱ ነው የሚሻልህ መሬት እንኳን ተሄደቆ ማረስ ትችላለህ የትም ቦታ አይደለም እንዴ ለምን የትግራይ ህዝብ መጥቶ አዊ ውስጥ ለምን እኩል አገው ህዝብ ጋር ዛዊ ህዝብ ጋር ለምን እኩል አይሰራም ሀገሩ ነው ኢትዮጵያ ነው ኢትዮጵያዊ ነው ለምን በዚህ መልኳን ሄድምኛ ለምንድነው እንደ ባዕድ ሀገር ወገኖቻችንን ሄደን የውጭ ሀገር መንግስት ሁሉ አምጥተን ወገኖቻችንን ለኢትዮጵያ አንድነት ለኢትዮጵያ ክብር መስዋዕት የሆኑትን ወገኖቻችንን እንዴት ነው ዛሬ በየትኛው ሞራል ነው አሁን ሄደንኛ መሬት ተወስዶብናል ብላችሁ ምትወጉት የጎጃም ህዝብ ይሄንን ህሊና ይፈቅደዋል ወይ ይፈቅደዋል አይመስለኝም እና አሁንም እኔ እንደሰማሁትኝ ያገኘው ተሻገር ስሞታ ማቅረቡን ሰምቻለሁ ለመዋጋት ፍላጎት የላቸውም ያዊ ሚሊሻና የምስራቅና የምዕራብ ጎጃም ሚሊሻዎች የመዋጋት ፍላጎት የላቸውም እየተዋጉ ያሉት በዚህ በማይጸብሪ ነው መሰለኝ ያለው ይሄ የደብረ ታቦርና የጋይንት ሚሊሻ ብቻ ነው የሚዋጋው ብሎ የተናገረውን ሰምተናል ደግ አደረግ ማን ነው የምትወጋው ራስህን ነው የምትወጋው የትግራይ ህዝብ እኮ አንተ ማለት እኮ ነው አንተና የትግራይ ህዝብ እኮ አንድ ናችሁ የትግራይ ህዝብ እኮ ገን ኢትዮጵያዊ ነው አንተ ስትነካኮ አንተን ሌላው ኃይል ሲነካህ ሮጦ የሚደርስልህ የትግራይ ህዝብ ነው ሞኛትሁን እኛ ዛሬ ለመስራት ምን ፈልገው አማራነትን የሚባለውን የውሸት ማንነት ለመገንባት ሳይሆን እኛ ዛሬ እየሰራን ያለነው እኛ ጋዎች ኢትዮጵያዊነትን መገንባት ላይ ነው ፎከስ ያደረግነው ኢትዮጵያዊነት እንዴት ነው የሚገነባው አንዱ የሌላውን መብት በማወቅና በማክበር ችግርም ካለ ችግሮችን በሰላማዊ መንገድ በወንድማማችነት መንፈስ በመፍታት በውይይት በመፍታት እንጂ ጦር መዞ እንደ ባዕድ እንደ ጠላት እንደ ውጭ ሀገር ሰው በመዋጋት አይደለም እኛ በዚያ እናምንም እኛ ያገው ብሔርተኞች ደግ አደረክ የምዕራብ የምስራቅ ጎጃም ሚሊሻ ታንኪዩ አመሰግናለሁ በዚያ አቋምህ ልትጸና ይገባል ሁሉም የመከላከያ ሰራዊት ማንን ነው የምትወጋው መከላከያ ሰራዊትም ሁን ማንም ሁን ዛሬ የወጋህ ያለኸው ማንን ነው ለማን ጥቅም ነው ዛሬ የቆምከው አንተ ለማን ጥቅም ነው ለኢትዮጵያ ካልከኝ ዋሽተሃል ለኢትዮጵያ አይደለም አንተ ኢትዮጵያዊው ወገንህ መብቴ ይከበርልኝ ብሎ መንግስትን ስለጠየቀ አፈሙዝ ይዘህ ወገንህን ምትወጋ ከሆነ ይሄ ለኢትዮጵያ ጥቅም ብለህ ሳይሆን ሌላ ዓላማ አለህ ስለዚህ ማንኛውም ዛሬ በትግራይ ህዝብ በኦሮሞ ህዝብ ላይ የሚካሄደው ጦርነት በአስቸኳይ የጎጃም በተለይም
የምስራቅ ጎጃም የምዕራብ አዊ አገው በፍጹም ሚሊሻ መሳተፍ የለባችሁም። ቢፈልግ አገኘሁ ተሻገር ሄዶ ይዋጋ። እነ ዶክተር ደብረጽዮን እኮ በረሃን የሄዱት አይደለም እንዴ? 8 ወር ቆይተው ነው የመጡት። እነ ዶክተር ደብረጽዮን ጀግኖች ዓላማ አላቸው። እኔ የትግራይ ህዝብ አደንቃለሁ። የትግራይ ህዝብና የጎጃም ህዝብ ተመሳሳይ ቫልዩ አለን። ተመሳሳይ ነው ቫልዩዋችን። እንደውም ከበጌ ምድር የትግራይ ህዝብ ይቀርበናል እኛ በአስተሳሰብ እውነቱን ለመናገር ማለት ነው። ይሄውም አንድ በህዝቦች ነጻነት እናምናለን። የጎጃም ይሄ ገበሬው ሁሉ የሌላውን መብት አውቆ ያከብራል። ከዚህ ከሚያጭበረብረው ምሁር ነኝ ከሚለው በአማራ ስም ዝም ብሎ ከሚሸቅጠው የበለጠ ከነጋዴው ይሄ ገበሬው ይሻላል። የጎጃም ገበሬ ይሻላል፣ ይበልጣል። ምክንያቱም ላንተ መብት እውቅና ለሌላው መብት እውቅና ይሰጣል፣ የሌላውን መብትም ያከብራል። ይሄን ነው የሚያደርገው ይሄ የጎጃም ገበሬ። የምዕራብ የምስራቅ ጎጃም አውቀዋለሁ እኔ በደንብ ነው ማውቀው። ያው ነኝ ግን አውቃቸዋለሁ በደንብ። ወገኖቼ ናቸው፣ የኔ ቤተሰቦቼ ናቸው። አሁን በወሰዳችሁት አቋም ግን ኮርቻለሁ። ማንም የበሬና የሰው ሌባ ይሄ ፋኖ ሊያጭበረብርህ አይገባም። ፋኖ የሰው ሌባ፣ ሰው የሚሰርቅ፣ ሰው አግቶ ምናምን ገንዘብ አምጡ የሚል ፋኖ ባንተ ሊጫወትና ሊቀልድ አይገባም። ያገሬ ሰው የጎጃም ንቃ፣ ዞር በሉ በላቸው፣ ዞር በሉ በላቸው። ይሄ አማራ እያሉ የሚያጭበረብሩ ከቤት አማራ መጣህ ተሰደህ ምናምን እያሉ የሚያጭበረብሩ ውሸት ነው። አንተ ከቤት አማራ አልመጣህም፣ ቤት አማራንም አታውቀውም ራሱ። አንተ እዛው ጎጃም ነህ። ይሄ የፋርጣዎች ይሄ ቀልድ ምናምን አቁሙ በላቸው። ጥቂት አሉ መሰለኝ አንዳንድ አጭበርባሪ እንትኖች እዛ ጎጃም አካባቢ ማነው ይሄ ደምለው ታደለ ምናምን የሚባሉ ሌቦች አሉ። እነሱ ደግሞ ጥቅመኞች ናቸው፣ ላንተ ብለው አይደለም። ዛሬ ከሴትህ ካንተ ቫልዩ የወጡ ያፈነገጡ ናቸው እነዛ እነ ደምለው እነ ጫኔ ምናምን የሚባሉ ሌቦች። አንተን አይገልጹም፣ የጎጃምን ህዝብ አይገልጹትም። የጎጃም ህዝብ ፍትሃዊ አመለካከት አለው። ከሁሉም በላይ ኢትዮጵያዊነትን ያስቀድማል። ኢትዮጵያዊነትን የምታስቀድም ከሆነ ደግሞ ኢትዮጵያዊ ወገንህን መሬት ተወሰደ ብሎ አገኘሁ ተሻገር ባወጀው ጦርነት በመሳተፍ ሳይሆን ኢትዮጵያዊነትን አንተ ማስቀደም የምትችለው ከሁሉም በላይ ኢትዮጵያዊነት ይበልጣል። ይሄ ችግርም ካለ በውይይት መፈታት አለበት ብለህ በማለት እና በጦርነት አልሳተፍም በማለት ብቻ ነው አንተ ኢትዮጵያዊነትን የምታስቀድመው። ለአገኘሁ ተሻገር ዛሬ እያደረጉ ያሉት ኢትዮጵያን የማፍረስ ስራ ነው እየሰሩ ያሉት። ኢትዮጵያ የምትፈርሰው ምንድነው? ታሪካዊ ጠላቶቻችን ሲል ማነው ያለውን ትላንትና ማነው ስሙ አይቻለሁ። የቧ ያለው ነው ኳ ያለው የሚባል አህያ ቧ ያለው የሚባል ቧ ያለው ብሎ ደግሞ ስም እንጂ ደግሞ ቧ ያለው የከብት ስም ከብት ነው እሱ ራሱ። ታሪካዊ ጠላቶቻችንን ለመቋቋም ነው ለማጥፋት ሁሉም አማራ መተባበር አለበት ያለውን እንትን ጽሁፍ አይቻለሁ ትላንትና። ማነው እምቧ ያለው ለስልጣኑ ብሎ ነው እንጂ አንተ ነህ ገበሬው ሄደህ የምትሞት እንጂ እምቧ ያለውማ በየጠጅ ቤቱ ነው የሚዞረው። ታሪካዊ ጠላት ማነው? ታሪካዊ ጠላት ለመሆኑ የትግራይ ህዝብ ለዚህ ለጎጃም ህዝብ ለወሎ የትግራይ ህዝብ ታሪካዊ ጠላቱ ነው። ትንሽ አታፍሩም እናንተ አማራ ነን የምትሉ ውሸታም አጭበርባሪ ሌቦች? ፋኖ ይሄ ቧ ያለው ፋኖ ሽፍታ ሌባ የትግራይ ህዝብ ታሪካዊ ጠላት ትላለህ? ይሄ ኢትዮጵያን እኮ ነው የምታፈርሰው። አንተ ትፈርሳለህ እንጂ ኢትዮጵያ ደግሞ አትፈርስም። እምቧ ያለው ከብት አህያ እምቧ ያለው ብሎ ስም ደግሞ እምቧ ያለው ታሪካዊ ጠላታችን ለመመከት ማን ነው ታሪካዊ ጠላትህ? የትግራይ ህዝብ ኢትዮጵያዊው ያንተ ታሪካዊ ጠላት ይሄ ነው። የእናንተ ፖለቲካ እኮ ፖለቲካችሁን እኮ አየነው ፖለቲካችሁን በውሸት አማራ እያላችሁ አማራ ሳትሆኑ እያጭበረበራችሁ ህዝቡን ሁሉ በገንዘብ እየደለላችሁ አማራ ነን በሉ እያላችሁ አሁን እየሰበካችሁ እንደሆነ እናውቃለን። ራያ
ራያውን በትግራይ ቢተዳደር በሌላ ቢተዳደር ምን ጦር የሚያማዘዝ ነገር አለ እልቅ ባድሜን ሰጣችሁ የለም እንደ ለሻቢያ ባለፈው ጋብዛችሁ የትግራይን ህዝብ እንዲጨፈጭፍ ሴቶችን እንዲደፍር ጋብዛችሁ ሻቢያውን መሬት አልወሰደም ባድሜን አልወሰደም ዛላምበሳን አልወሰደም ሻቢያ የትግራይ ህዝብ እኮ የትግራይ ፖለቲከኞች እውነቱን እንነጋገር ከተባለ እኮ የትግራይ ፖለቲከኞች እኮ እኔ በመሰረቱ እነቧ ያለው የኢህአዴግ አሽከር የነበሩ ጊዜ እኔ ተቃዋሚ ነበርኩኝ እስር ቤትም ነበርኩኝ እውነቱን ለመናገር ማለት ነው በምክንያት አልነበረም የተቃወምኩኝ እንዲሁ ዝም ብዬ በስሜት ነበር ያኔ ዛሬ ግን በምክንያት ግን ደግፋቸዋለሁ የትግራይ ፖለቲከኞችን ዛሬ በምክንያት ነው መደግፋቸው እኔ ድሮ በስሜት ተቃውሚያቸዋለሁ ብዙ ጊዜ ደግሞ ይቅርታ ጠይቄያለሁ እንዴ ታሪካዊ ጠላቶቻችን አንዱ ማለት የኢትዮጵያን አካል የሆነውን ህዝብ ታሪካዊ ጠላት ታሪካዊ ወዳጅህስ ማን ነው አለህ ለመሆኑ ወዳጅ እንቦ ያለው ታሪካዊ ወዳጅ አለህ የለህም ሁሉም ጋር ጠበኛ ነህ አማራ እዚህ መሬት አለው ትላለህ አማራ በዚህ ሄደ ትላለህ አማራ በዚህ መጣ ትላለህ አማራ ግን የለም ውሸትህን ነው አማራ የለም ጠይቅ እነ ፕሮፌሰር ላሬቦን እነ ፕሮፌሰር ላፔሶ እነ ፕሮፌሰር ተሰማ በላይ ጠይቃቸው አማራ ማለት ምን ማለት እንደሆነ ይነግሩሃል አማራ እንደሌለ አንተ አጭበርባሪ ውሸታም አንድ አማራ ታሪካዊ ጠላቶቻችን ለመፋለም አንድ አማራ ያልከውን አይቻለሁ የፖለቲካ ነጋዴ ውሸታም ባህር ዳር ያገው ነው ታውቃለህ ይሄንን እዛ ከተማችሁ ነው ከፋርጣ መጣችሁ እኛን ምታጭበረብሩን የጎጃምን ህዝብ በተቀላላ የምትሳደበው አገኘሁ ተሻገር በገዛ መሬታችን ቁጭ ብለህ አንተ ደግሞ የፋርጣ ስርወ መንግስት መስርተህ ከሰለሞናዊ ስርወ መንግስት ወደ ፋርጣ ስርወ መንግስት ነው አሁን የተቀየረው ይሄ የምንድነው አስተዳደሩ ራሱ ድሮ ሰለሞናዊ ስርወ መንግስት የሚባል ስርወ መንግስት ነበረ አሁን ዛሬ ደግሞ የፋርጣ ስርወ መንግስት ነው ያለው እና በገዛ መሬታችን ሆናችሁ የጎጃምን ያዊን አገው እና የምስራቅ እና የምዕራብ ጎጃም ህዝቦችን ፈሪዎች አለ ማነው ጀግኖች እና እነዚህ የበሬ ሌቦችን እነዚህ ሰው ያግተው ገንዘብ አምጡ የሚሉትን ጀግኖች አላቸው የጎጃም ህዝብ አስተዋይ ነው እነግርሃለሁ የጎጃም ህዝብ ስሜታዊ አይደለም የጎጃም ህዝብ ብልህ ነው ጀግንነት ደግሞ ከጎጃም ህዝብ ወዲያ ጀግና የለም እውነቱን እነግርሃለሁ የፊውዳሉን የአማራ መንግስት አንቀጥቅጧል የጎጃም ህዝብ ታሪክ አንብ ትረዳለህ ታውቀዋለህ እንጂ የጎጃም ህዝብ ፈሪ ነው አውያገው ምዕራብ ጎጃም ምስራቅ ጎጃሞች ሚሊሻዎች አልተዋጉም ጥይት አለቀ ምግብ አለቀ እያሉ ይመለሳሉ ነው ያልከው መሰለኝ አዎ ለመዋጋት አይፈልጉም እኛ እኮ ነን የዛ ህዝብ እኮ ከዛ ህዝብ የወጣን እኛ ነን እኮ እሴቱን እኮ እኛ እየገለጽን ነው ያለነው ያ ህዝብ እኮ የኛ አካል እኮ ነው እኛ እኮ ምንለው ጦርነት ያወገዝን ነው ያለነው እኛ እኮ ወገኖቹ ነን ሊሰማን ይገባል ማንን ነው ምትወጋው ይያልን ነው መውጋት የለብህም ወገንህን የትግራይ ህዝብ ነው ምንለው የትግራይ ህዝብ መወጋት የለበትም ችግር ካለን በሰላማዊ መንገድ መፈታት አለበት ይያልን ነው ያለነው የትግራይን ህዝብ ወግተህ አንተ ኢትዮጵያን አተርፋለሁ ኢትዮጵያ አንድነት ይያላችሁ ምታጭበረብሩት ውሸታሞች ከትግራይ ህዝብ ወዲያ እናንተ ኢትዮጵያ ይሆናችሁ የትግራይ ህዝብ እኔ አደንቃቸዋለሁ እርግጥ ማደንቃቸው አንደኛ በጀግንነታቸው ባላማ ጽናታቸው እና በአስተዋይ በመሆናቸው ይሄ የጎጃም እና የትግራይ ህዝብ በብዙ መንገድ አንድ አይነቶች ነን እውነቱን ለመናገር በአስተዋይነት በጀግንነት ባላማ ጽናት
እኛ የጎጃም ህዝብ ሰው አያግትም፣ ሰው አግቶ ገንዘብ አምጡ አይልም። ይሄ የጎጃም ህዝብ አሊው አይደለም። የጎጃም ህዝብ እሴትም አይደለም። የጎጃም ህዝብ እንዲህ አይነት የወረደ ነገር የለው። እነዚህ ናቸው ዛሬ የአማራ ብሔርተኝነትን የሚዘውሩት፣ ሰው የሚያግቱ አግተው ገንዘብ አምጡ የሚሉ ፋኖዎች። ጎጃም ህዝብ እንደዚህ አይነቱን ተግባር ይጸየፈዋል። ወራዳ ተግባር አይቀበልም። ጀግናው የጎጃም ህዝብ ጀግንነት ካንተ ወዲያ ጀግንነት የለም። ጎጄ መለኛው የሚባል ነገርም አለ። ጥበበኛ ነህ፣ መለኛ ነህ። ይሄ ማለት አዋቂ ነህ ማለት ነው። ገበሬው ይሄ አጭበርባሪ ይሄ ምንድነው ተምሬያለሁ የሚለው የጎጃም አጭበርባሪ አማራ የሚለው ውሸታም ሳይሆን ገበሬውን ነው እኔ አሁን አድሬስ ማደርገው። ገበሬውን፣ ነጋዴው ይሄን ነው አድሬስ ማደርገው። ኢትዮጵያን አትርፉ፣ ለኢትዮጵያ ቁሙ ነው ምለው። ለኢትዮጵያ መቆም ማለት ደግሞ የትግራይን ህዝብ አለመውጋት፣ የኦሮሞ ህዝብ ላይ የሚደረገው ጦርነት ኖ ማለት። ምክንያቱም የኢትዮጵያ ሁሉም ችግር በሰላማዊ መንገድ በውይይት የሚፈታ ነው። እኛ የአንድ ሀገር ልጆች ወንድማማቾች ቁጭ ብለን ተወያይተን የምንፈታው እንጂ አንዱ በሌላው ላይ አፈሙዝ በማዞር በጦርነት የሚፈታ አይደለም። በጦርነት አንድን ችግር እንፈታለን ካል ሀገር እንበትናለን። ኢትዮጵያ እየተበተነች ነው ያለችው። ከዛ ደግሞ ባድ ኢትዮጵያን የሚጠላ ኢሳያስ አይነት ጠላት ደግሞ ይዛችሁ ባንዲራውን ለብሳችሁ በውጭ የምትገኙ እነዚህ ኢትዮጵያኒስቶች ደግሞ ባንዲራ ለብሳችሁ ኢሳያስን የምትደግፉ ከሃዲዎች አላችሁ። ከሃዲዎች ናችሁ እናንተ። የትግራይ ህዝብ እኮ ጀግና ነው። እኔ በመሰረቱ የትግራይ ህዝብ ኢትዮጵያዊ በመሆኑም እኮራለሁ። እውነቱን ነው በነገራችሁ። ጀግና ነው። አይተናል። እኔ በፊትም ብያለሁ። ይሄ ሚኒስትሮች፣ ኮሚሽነሮች፣ ጄኔራሎች ለትግራይ ህዝብ ክብር፣ ነጻነት ብለው በረሃ የወጡ ብቸኛ ባለስልጣኖች ናቸው እነኚህ የትግራይ ባለስልጣናት። ይሄ የሚያሳየው ምንድነው? ከሁሉም በላይ ነጻነት፣ ከሁሉም በላይ የህዝባችን መብት፣ የህዝባችን ክብር ብለው ነው በረሃ የገቡት። አገኘሁ ተሻገር ግን እኔ ይመስለኛል በፊትም ብያለሁ፣ አንድ ቀን እንኳ ይሄ አማራ ለምትለው ህዝብ እንደው ችግር ቢገጥመው አንድ ቀን እንኳ የሚያሳስርህ ስራ አሰራም አንተ። ይሄ ነው እውነታው ይሄ ነው። እውነታው ይሄ ነው ያለው። ኢትዮጵያን እናድን። ኢትዮጵያ መዳን አለባት። በትግራይ ህዝብ ላይ የተከፈተው ጦርነት፣ ስነልቦናዊ ጦርነት፣ ወታደራዊ ጦርነት መቆም አለበት። አንደኛ የትግራይ ተዋጊ ኃይል ጁንታ ማለትም እችላለሁ እናንተ እንዳላችሁ። ጁንታ ማለት ግን ይሄ ስም እነሱ ጋር መሄድ አይደለም። እነዚህ ሰዎችን እኮ ዛሬ ዓለም ደግፏቸዋል እኮ። እነዚህን ጁንታ የምትሏቸውን ዓለም ደግፏቸዋል። ዛሬ በዲፕሎማሲ በፖለቲካ አሸንፈዋቸዋል። አሁን በወታደራዊ ኃይልም ያሸንፏቸዋል። እመኑኝ። የዓለም ህዝብ ከነሱ ጋር ነው። ብቻችሁን አይደላችሁም ነው ያለው የዓለም ህዝብ። ይሄ ዲያስፖራ፣ ይሄ ቆሻሻ ዝም ብለው ትርኪ ሚርኪዎች ምንድነው ኢሳያስን ሲደግፉ፣ የዓለም ህዝብ ግን የትግራይ ህዝብ ብቻህን አይደለህም ነው ያለው። ሁላችንም ከትግራይ ህዝብ ጎን ቆመናል። በችግር ጊዜ በዚህ እንኮራለን እኛ ያገው ልጆች። ዛሬ በአጠቃላይ የጎጃም አማርኛ ተናጋሪ እና ይሄ ያዊ አገው በጋራ አንድ አይነት አቋም መውሰዳችሁ እኔ ኮርቼባችኋለሁ። በጣም ደስተኛ ነኝ። አገኘሁ ተሻገር እንደነገረን ከሆነ አገኘሁ ተሻገር ግን እናንተን ለማንቋሸሽ ለማጥላላት ፈሪዎች፣ ጎጃሞች ፈሪዎች ናቸው ለማለት ነው ይሄንን ቃል የተጠቀመው። ጎጃም ህዝብ ግን ጀግና ነው። እኔ የጎጃም ህዝብ ደጋግሜ እንዳልኳችሁ ከትግራይ ህዝብ ጋር ይመሳሰላል ነው ያልኩት። ምክንያቱም የፊውዳሉን የአማራ መንግስት ይሄ በኃይለሥላሴ የሚመራ የነበረውን የፊውዳል የአማራ መንግስት ያንቀጠቀጠ የጎጃም ህዝብ ነው። እውነቱን እንነጋገር ከተባለ ፊውዳሉ የአማራ መንግስት ጨቋኙን የጎጃም ገበሬ ነው ያንቀጠቀጠው እንጂ ማንም አይደለም። በጌምድሬም አይደለም፣ አልነበረም። በጌምድሬ ዝም ብሎ ምንም ያደረገው ነገር የለም፣ ታሪክም የለውም።
በጌምድር ሰው እዛ ሄዶ ምንድነው ማን ነው ስሙ ፋሲል ግንብ ሄዶ መስፈን እንጂ ሌላ ምንም ያደረገው ነገር የለም። ምንም ፋሲል ግንብ ሄዶ መስፈን ነው። ያ ነው ጎንደር እያለ ከመስፈን ውጪ ምንም ነገር የለው፣ ምንም ታሪክ የለውም። ጎጃም ግን ጀግና ነው፣ አውቀዋለሁ። ጎጃም ጀግና ወገኔ። አሁንም የትግራይ ህዝብ ልክ እንደራስህ ወንድም ጀግና ነው፣ የምትኮራበት ህዝብ ነው የትግራይ ህዝብ። ላንተ የሚደርስልህ ወንድምህ ነው። ኢትዮጵያዊነትን እንገንባ ነው አማራነት ኢትዮጵያዊነትን የሚያፈርስ ቆሻሻ አስተሳሰብ ነው። ይሄንን መኑኝ። ብዙ ጊዜ ብየዋለሁ። እኔ በየትም አደባባይ የምናገረው ነገር ነው። ምንም እንትን የለም። ሐሳብን የመግለጽ ነጻነት አለ። አማራነትን ለመፍጠር ኢትዮጵያን ማፍረስ አለብን የሚለውም በጭራሽ እኛ ጋዎች አንቀበለውም። ዛሬ አማርኛ ተናጋሪ የጎጃም ህዝብም እኛን በመጋራት ደስተኛ ነኝ። መጥፎ አስተሳሰብ ያላቸው እነዚህ የፋርጣ ፖለቲከኞች ከባህር ዳር መጽራት አለባቸው። ባህር ዳር የኛ ነው። ባህር ዳር እነሱ ናቸው እኛ ዛሬ የሚያተራምሱን። ዛሬ አማርኛ የሚናገረው ጎጃሜ ወለጋ ውስጥ ወይም ደግሞ በየትም ቦታ በክፉ አይን እንዲታይ ያደረጉ ያሉ እነሱ ናቸው። ዛሬ በቤኒሻንጉል ጉሙዝም በአማርኛ የሚናገረውም ወገናችን የጎጃም ህዝብ ዛሬ እንደ ጠላት እየታየ ነው እነሱ በሚፈጽሙት ሴራ። ስለዚህ ይሄንን የአማራነት ፖለቲካ የጎጃም ህዝብ በአጠቃላይ አማርኛ ተናጋሪም አገውም አንድ ላይ ሆነህ ኖ ስቶፕ በለው፣ ኢነፍ በለው። ይሄንን ወስላታ ጨወርባሪ ሁሉ ውሸት ነው። ውሸት አገር ለማፍረስ የተመሰረተ ይሄ ሴራ ነው። ይሄ አማራነት የፖለቲካ አስተሳሰብ ኢትዮጵያን ለማፍረስ ነው። ይሄ ነው እያደረጉ ያሉት። አማራ በዚህ መሬት አለው ብሎ ይዋጋል። አሁን ለምሳሌ ግሙዞች ጋር ተዋግተዋል። በሴራ መሬት ተወሰደበት። ምንም መሬት የላቸውም። ይሄን የሚያደርጉት ደግሞ ፈርጣዎች ናቸው። የፈርጣ ስርወ መንግስት ራሳቸውን አንደኛ ደረጃ ምንድነው አማራ ይሄ ጎጃም ምናምኑን ደግሞ እንደ ሰውም አያዩም። ይሄን አማራ ነኝ የሚለውን ራሱ እውነቱን ነው የምነግርህ፣ እኔ አልዋሽም። አዎ አንተ ደግ ነህ፣ አስተዋይ ነህ፣ ብልህ ነህ። ሀገርህን አድን። የጎጃም ይሄ አማርኛ ተናጋሪ ሀገርህን የምታድነውም የትግራይን ህዝብ እንደ ወገንህ አድርገህ ማየት አለብህ። የፖለቲካ ድርጅቱም ራሱ የትግራይ ህዝብ የመረጠው ስለሆነ የፖለቲካ ድርጅቱን ህዝባዊ ወያኔ ሓርነት ትግራይን መጥላት የለብህም። ምክንያቱም ይሄ የህዝብ ምርጫ ነው፣ የትግራይ ህዝብ ምርጫ ነው፣ የትግራይ ህዝብ ጉዳይ ነው። አንተ ለትግራይ ህዝብ የፖለቲካ ፓርቲና የሚመራበትን የፖለቲካ ስርዓት የመምረጥ መብቱ የለህም። ይሄ መብት የትግራይ ህዝብ መብት ነው፣ የትግራይ ህዝብ ምርጫ ነው። ስለዚህ የትግራይን ህዝብ ምርጫና መብት አውቀህ ማክበር አለብህ። ስለዚህ ወያኔ መጥፎ ነው ካልክ የትግራይ ህዝብ መጥፎ ነው ይያልክ ነው። ምክንያቱም የትግራይ ህዝብ በህዝባዊ ወያኔ ሓርነት ትግራይ ዙሪያ ተሰባስቧል። ህዝቡ ይደግፈዋል። ህዝባዊ ወያኔ ሓርነት ትግራይ ህዝባዊነትን የተላበሰ የህዝብ ልጅ ስለሆነ ልትቃወመው አይገባም ነው ምልህ። አያገባህም። እኛ ችግራችን ወያኔ ጋር ነው እንጂ የትግራይ ህዝብ ጋር አይደለም ማለት ይሄ ቀልድ ነው። የትግራይ ህዝብ በአንድ ድምፅ ለህዝባዊ ወያኔ ሓርነት ትግራይ ውክልና ሰጥቷል። ይሄንንም ያየሁትኝ እኔ በውጭ ሀገር ያሉ በነጻነት የሚኖሩ የትግራይ ተወላጆች እንደ አንድ ሰው ሆነው ህዝባዊ ወያኔ ሓርነት ትግራይን ስለሚደግፉ ነው። ይሄ እውነታ ነው። እንደነቧ ያለው ግን ቤተሰቦቻቸው እንኳን ማይደግፏቸው ሰዎች ዛሬ ህዝባዊ ወያኔ ሓርነት ትግራይ ታሪካዊ ጠላታችን ነው፣ የትግራይ ህዝብ ታሪካዊ ጠላታችን ነው እያሉ ህዝብን ከህዝብ ለማጋጨት እየደሰኮሩ ነው። ንቃ ያገሬ ህዝብ፣ ንቃ ያገው ህዝብ። ኖ ሚሊሻ እዛ የሄድክ ሚሊሻ እንዳትዋጋ። እዛ ያለህ ለሴረኞች መሳሪያ መሆን የለብህም። ፋርጣዎች ለሚሸርቡት ሴራ መሳሪያ እንዳትሆን። ለራስህ ለሀገርህ አንድነት ችግር ካለ በጋራ ቆመህ ትዋጋለህ።
የትግራይ ህዝብ ደግሞ አንገቱን ለሀገሩ የሚሰጥ ጀግና ነው። አይተነዋል። እነሱ መንግስት የያዙ ጊዜ እኮ ኢትዮጵያ ተከብራ ነው የነበረችው አይደለም እንዴ? ወያኔ ኢትዮጵያን ይመራ የነበረ ጊዜ ብዙ ስራ ሰርተዋል። አስታውሳለሁ። እኔ ለማለት አልፈልግም። አሁን ማነው ኢፒኤልኤፍ በብሪት ሄዶ በአይሮፕላን የመጀመሪያ ጊዜ መቀሌ ትምህርት ቤቶችን ደብድቧል። ማነው ሻቢያ መጀመሪያ ሻቢያ ነው የደበደበ መቀሌን ሄዶ ትምህርት ቤት አንደኛ ደረጃ ነው ሁለተኛ ደረጃ ትምህርት ቤቶችን ደብድቧል መጀመሪያ ላይ። ከዛ በኋላ ዛላምበሳ ነው ማንን ይሄ ባድሜን ያዘ። ከዛ ግን ፕላን አውጥተው በተሳካ ሁኔታ በሁለት ሳምንት ውስጥ ሻቢያን አስለቅሰውታል። እኔ እንደውም የሚገርማችሁ በአንድ ወቅት የጦርነቱ ሰሞን አንድ ለእንግሊዝ ሀገር የሚኖር የሻቢያ ደጋፊ ዶክተር ለአረበኛ ለቢቢሲ ቃለ መጠይቅ ተደርጎለት እንዴት ኢትዮጵያ ትልቅ ሀገር ናት ማሸነፍ ትችላላችሁ ሆይ እናንተ ትንሽ ናችሁ ብሎ ሲጠይቀው ምንድነው ያለው? የለም እኛ ብቃት ያለው ሰራዊት አለን፣ ጥራት ያለው መሳሪያ አለን፣ ኢትዮጵያን ማሸነፍ እንችላለን ብሎ እስራኤል በህዝብ ብዛት ከአረቦች ታንሳለች፣ ግን በወታደራዊ የበላይነት ግን እስራኤል ትበልጣለች፣ እኛም እንደ እስራኤል ነን ምናምን ያለው። ከዛ እንደዛ ባሉት በሳምንቱ ግን በአቶ መለስ ዜናዊ የሚመራው የኢትዮጵያ መንግስት የሻቢያን መንግስት ድባቅ ነው የመታው። ይሄም ለኢትዮጵያ ክብር ነው። እኛ ኢትዮጵያ ልንኮራ ይገባል። ከዛ በፊት የሻቢያ የነበረው ትቢት፣ ንቀት በኢትዮጵያውያን ላይ እናንተ አታውቁትም። ሌላው ይሄ ዛሬ አማራ ነን የሚሉ ሰዎች የሚያወግዙት መንግስት በኢትዮጵያ ከአንድ ዩኒቨርሲቲ ነው ሁለት ዩኒቨርሲቲ ወደ 67 ዩኒቨርሲቲዎችን የገነባው ይሄ ወያኔ የምትሉት። ኦኬ እኔ በተወለድኩበት አካባቢ እንኳን ሆስፒታል የጤና ጣቢያም አልነበረም። ሆስፒታል አለ ዛሬ፣ ዩኒቨርሲቲ አለ። እኔ ከተወለድኩበት ቦታ ዩኒቨርሲቲ ህልም ነው የነበረው። ሃይ ስኩልም አልነበረም ራሱ በዛ አካባቢ ከነሱ ከመምጣታቸው በፊት ሃይ ስኩል አልነበረም። ዛሬ ወደ 20 የሚሆን ነው 15 ሃይ ስኩል አለ። ዛሬ የብልጽግና መሪዎች ዛሬ እየመረቁ ያሉት አንዳንድ ፕሮጀክት በቲፒኤልኤፍ አመራር ጊዜ የተጀመረ ነው። አዲስ አይደለም። አዲስ የሰሩት አንድም ነገር የላቸውም። ይህንን ማወቅ አለባቸው። እነኚህ ሰዎች ሳክሰስፉል የሆኑ ሰዎች ናቸው። በኢትዮጵያ አመራር ላይ ኢትዮጵያን በመምራት የበለጠ መንግስት የታየው በህዝባዊ ወያኔ ሓርነት ትግራይ የተመራው መንግስት ነው። ይሄ እውነቱን ነው የምነግራችሁ። ነገሮችን ሸፋፍነን ይሄ አማራዎች ይጠሉናል ወይም ደግሞ አማራዎች እነሱ ስለሚጠሉ እውነትን መደበቅ የለብንም። እውነት መናገር መቻል አለብን። ለምሳሌ ዛሬ እያንዳንዱ ብሔር ራሱን በራሱ እንዲያስተዳድር ያደረገ ይሄ ቲፒኤልኤፍ ነው። ቋንቋውን እንዲጠቀም ያደረገ ቲፒኤልኤፍ ነው። አይደለም እንዴ? ቲፒኤልኤፍ ነው። እኔ በሚገርማችሁ ሁኔታ እኔ የተወለድሁበት አካባቢ ምንድነው አገውኛ ዘፈን እንደ ነውርም ይታይ ነበረ እና ተደብቀው ሴቶች ነበሩ ያን የሚዘፍኑ የነበሩት ወያኔ ከመምጣቱ በፊት። ዛሬ በአደባባይ በእንትን እንደ የባህል ምንድነው ቡድን ተቋቁሞ ዛሬ ባንድ አለ። ዛሬ በአደባባይ ይዘፍናሉ እና ዩኒቨርሲቲ አለ ብያችኋለሁ፣ ሆስፒታል አለ ብያችኋለሁ። ብዙ ሃይ ስኩሎች ሁሉ ምንድነው የተቋቋሙት በዚህ ዘመነ መንግስት ነው። በዚህ በቲፒኤልኤፍ በሚባለው እኛ እውነትን መቀበል አለብን። ነውሩን ነውር ማለት አለ። እርግጥ ስለ ዲሞክራሲ አንዳንድ ሰዎች ፍጹም ዲሞክራቲክ መንግስት አይደለም የምትሉ ሰዎች ልትኖሩ ትችላላችሁ። ፍጹም ዲሞክራሲያዊ ህዝባችን እኮ ከዲሞክራሲ የሚያገኘው ነገር የለም እኮ። ዲሞክራሲ ምንድነው? አሁን ለምሳሌ አሁንም ዲሞክራሲ የሚባል ነገር የለም። አሁን ምርጫ አይተናል እኛ። አሁን ያለው ምርጫ ይሄ መንግስት ምንድነው? አሁን ያለው መንግስት ትላንት ከነበረው እንደውም ትላንት የነበረው ስራ ይሰራ ነበር። የልማት ስራ ይሰራል። ብዙ ነገሮች እንቅስቃሴዎች ነበሩ። ለምሳሌ ይሄ መንግስት ከተቀየረ ወዲህ ዶላር ራሱ ስንት ነው? አሁን ወደ ምንድነው $100 ወደ 5000 ነው ምናምን ገብቷል። 2000 ነው የነበረው በቲፒኤልኤፍ ዘመነ መንግስት አይደለም እንዴ? ለውጡ ይሄ ነው። ለውጡ ኔጌቲቭ ለውጥ ነው ያለው። አሁን ኔጌቲቭ ነው። ዛሬ ኢትዮጵያ የምታመርተው ምርት ሬሳ ብቻ ነው።
ሰው በየቦታው እየተገደለ ነው ያለው በዚህ በትግራይና በኦሮሚያ የጅምላ ግድያ ውጪ በየቦታው አሁን ለምሳሌ የት ነው ሰዎች 17 ሰዎች ተገደሉ የሚል ትራንስ ሰምቻለሁ ይሄ 17 ይሄ ነው እንግዲህ ለውጡ ፖዚቲቭ አሁን እንደ ፖዚቲቭ አድርገው የሚወስዱት የተከፈሉ አክቲቪስቶችና እነዚህ ተስፋ የሚያደርጉ ይሄ አማራነትን ለመፍጠር ተስፋ የሚያደርጉ ተስፋፊ ኃይሎች ብቻ ናቸው አሁን እዚህ ያለውን ለውጥ ለተወሰነ ደረጃ ማለት እስከ ተወሰነ ደረጃ እየደገፉ ያሉት እንጂ ይሄ ለውጥ ጎጂ ለውጥ ነው ምለው እኔ ምክንያቱም ሰላም የለም ዲሞክራሲ የሚባል ነገር የለም ልማት የሚባል ነገር የለም ያለው አዲስ ነገር ቢኖር አሁን በዚህ ለውጥ ማጭበርበር መንግስት በይፋ የራሱን ህዝቦችና ዓለምን ማጭበርበር መዋሸት ለዓለም ህዝብ መዋሸት ይሄ ነው ለውጥ ያለው እኔ እንደ ተገነዘብኩት ለውጡ ይሄ ነው ለውጡ በሌላ መልኩ ብዙ ጊዜ የሚነሳ ነገር አለ ቲፒኤልኤፍ ራሱ የሚፈልገውን ነገር ካላገኘ በስተቀር ከሌሎች ጋር ተስማምቶ አይሰራም የሚባል ነገር አለ ሰማለው እኔ እንዳየሁት እኔ እውነት ነው የምናገረው ከማንም አገኘው ጥቅም የለም ለማንም አልወግንም ግን ለእውነት እቆማለሁ እኔ ለእውነት ነው የምቆመው ይሄ ደግሞ የራሴ ከቤተሰቦቼ ከራሴ ኮሚኒቲ ያገኘሁት ቫልዩ ነው ለእውነት መቆም እና ዛሬ የአማራ መንግስት የሚባለውን ስንወስድ የአማራ መንግስት የሚባለው ዛሬ ጋጥወጥ ከህገ መንግስቱ ያፈነገጠ በህገ መንግስቱ ዕውቅና ያገኘውን ባንዲራ የማያከብር በህገ መንግስቱ ዕውቅና ያገኙትን ግዛቶች የማያከብር ጸረ ህገ መንግስት ስርዓት አልበኛ ፋኖ ነው ያለው የአማራ ክልላዊ መንግስት ፋኖ ሽፍታ ነው ያለው ምክንያቱም ህገ መንግስቱን አያከብርም አንደኛ ባንዲራ የራሱ ባንዲራ አለው በህገ መንግስቱ አይመራም ለህገ መንግስቱ ዕውቅና አይሰጥም በተመሳሳይ መልኩ የፌደራል መንግስት በአማራ ሽፍታ መንግስት ላይ ህገ መንግስቱን አይተገብርም ህግ ሲጥስ ተጠያቂ አያደርገውም ፌደራል መንግስቱ ህግ አስከብራለሁ የሚለው ምንድነው የአማራ ነኝ የሚለው የአማራ ክልላዊ መንግስት የሚጠቅም እስከሆነ ድረስ ነው ህግ የሚያስከብረው አሁን ለምሳሌ እነ ራያ በህገ መንግስቱ መሰረት የትግራይ አካል ናቸው ህገ መንግስቱን በጣሰ መልኩ ግን ዛሬ አማራ ነኝ የሚለው ሽፍታ ቡድን ግን እየገዛ ነው ያለው ያን አካባቢ ይሄ ደግሞ ወንጀል ነው የፌደራል መንግስቱ ህግ የሚያስከብር ቢሆን ኖሮ የአማራ ሽፍታ መንግስት ከራያ የትግራይ አካል ከሆነው በህገ መንግስቱ ዕውቅና ካገኘው አካባቢ እንዲወጣ ማስገደድ ነበረበት ያንን አላደረገም አያደርገውም ምክንያቱም ፌደራል መንግስቱ ምንድነው ይፈራል ይሄ የአማራ ፖለቲከኞችን ለምን እነሱን ካልያዝኩኝ ስልጣን ላይ መቆየት አልችልም የሚል እምነት አለው ለዚህም ነው የአብይ መንግስት ብዙ ጊዜ ምንድነው ይሄ ወንጀል ውስጥ የገባው ጥፋት ውስጥ የገባው አሁን ወደ ትግራይ ጦርነትም የገባው በዛ ነው አማራዎችን ለማስደሰት ብሎ ነው የአማራ ፖለቲከኞችን ከዛ ውጪ ምንም ነገር የለውም ያ ነው አሸባሪ በሉት ወያኔ ተባለ ማን ነው ስሙ አሸባሪ በሉት አሸባሪ ምናምን አለ የፌደራል መንግስት ይሄን እያደረገ ያለ የፌደራል መንግስት አሁን የአማራ ፖለቲከኞችን ፍላጎት ለማሟላት ብሎ ራሱ በዓለም አቀፍ ወንጀል ተጠያቂ ሆኗል ይሄ ነው ያለው ዛሬ ዓለም ሁሉ እናብይ የሚያደርጉትን እኩይ ተግባር ትግራይ ውስጥ የሚያደርጉትን ያወገዘ ነው ያለው አሁን ለምሳሌ የዓለም ህዝብ ዛሬ ምንድነው የሚሉት ኤርትራ ይውጣ ይላሉ ኤርትራ ወታደር ምክንያት የለውም ኤርትራ ወታደር ኢትዮጵያ ውስጥ ለመግባት
ይሄ ሎጂክ ነው። የአማራ ክልላዊ መንግስት ደግሞ ወታደር ደግሞ ከጦርነቱ በፊት ወደ ነበረበት ይውጣ ይላሉ የዓለም ምንድነው መንግስታት እና ማን ነው ዩናይትድ ስቴትስ ኦፍ አሜሪካ ኤንድ ኢሮፒያን ይሄንን ነው የሚሉት። ይሄ ደግሞ ትክክል ነው። እነሱ ለማንም ወግነው አይደለም። አንዳንዶቻችሁ ለቲፒኤልኤፍ ወግነው ነው ብላችሁ ምጽፉ ሰዎች ያለው እነዚህ ደናቆርት የአማራ ብሔርተኛ ነን የምትሉ ያ አይደለም። እነሱ ያሉት ጦርነቱ እንዴት መቆም አለበት ነው። ለጦርነቱ መንስኤው ምንድነው ነው። ለጦርነቱ መንስኤ አንደኛ ህገ መንግስቱን በጣሰ መልኩ የአማራ ሚሊሻ የአማራ መንግስት የትግራይ ግዛቶችን ማስተዳደሩ ነው ለችግሩ መንስኤ ብለው ያምናሉ ፈረንጆች። ሁላችንም ይሄን እናምናለን። አሁን ቲፒኤልኤፍ ራሱ ከምንድነው የትግራይ ክልላዊ መንግስት ካቀረባቸው ዋነኛ የመደራደሪያ ነጥቦች የኤርትራና የምንድነው የአገኘሁ ተሻገር ሚሊሻ ወታደር ከጦርነት በፊት ወደ ነበረበት ቦታው ይመለስ ነው። ይሄ ትክክል ነው። ማንም ሰው የሚለው ነው። ለምን ይቺ ሀገር በህገ መንግስት የምትመራ ሀገር እንጂ ዝም ብላ እንደው በዘፈቀደ ምናምን የምትኖር ወይም የምትመራ አይደለችም። መንግስት አለ እኮ። ያ መንግስት በህገ መንግስቱ የተመሰረተ መንግስት ከሆነ ህገ መንግስቱን ማስከበር ነው የነበረበት። አለዛ ደግሞ ይሄ ህገ መንግስት ደግሞ ይሄ ህገ መንግስታዊ ነው። እርግጥ ይሄ ህገ መንግስታዊ መንግስት ነው ያለው። ህገ መንግስቱን የጣሰ መንግስት ነው ያለው እና ይሄ መንግስት ህግ የሚያስከብር ቢሆን ኖሮ ዓለም ይሄን ያህል እየጮኸ መዋጋት የለባችሁም፣ መዋጋት ሀገራችሁን ያፈርሳል፣ ስለዚህ ችግሩን በሰላም ፍቱት፣ ኤርትራም ይውጣ፣ ያገኘሁ ተሻገር ጦርም ደግሞ ከጦርነት በፊት ወደ ነበረበት ይመለስ ያሉት ኢትዮጵያ አንድነት ምንድነው ኢትዮጵያ አንድ ሆና እንድትቀጥል በኢትዮጵያ ሰላም እንዲሰፍን ነው እና ምንድነው ጁንታ ሆነዋል ብላችሁ እነ ብሊንከንን ጁንታ ናቸው የምትሉ ጁንታዎች እናንተ ናችሁ። ጁንታ ራሱ ትርጉሙ አሁን እኮ ቀየራችሁት። የጁንታን ትርጉም ቀይራችሁታል። ጁንታ እናንተ ሆናችሁ ያላችሁ ፍትሃዊ የሆነ ጥያቄ ይዞ የሚታገለውን ኃይል ጁንታ ማለት እኔ በእውነቱ ጁንታ ራሱ ትርጉሙን ነው የቀየራችሁት። ትርጉሙ ተቀይሯል። የጁንታ በዛ ነው የምንረዳው እና እነ ብሊንከን ያሉት ዩሮፒያን ዩኒየንም ያሉት ምንድነው ችግሩ ይፈታ ነው። ለማንም ወግነው አይደለም። ህገ መንግስት አላችሁ፣ በህገ መንግስቱ ተገዙ እና ይሄ ምንድነው በህገ መንግስቱ የውጭ ኃይል ደግሞ ይውጣ፣ ለሀገራችሁ የሚጠቅም አይደለም፣ የሚጎዳ ነው፣ ጦርነቱ ደግሞ ሀገራችሁን ያፈርሳል ነው ያሉት ፈረንጆቹ። እኛም ይሄንን ነው የምንለው፣ ተቀብለነዋል። ይሄንን ከበፊት ጀምሮ ብለናል። እናንተ አሁን ለምሳሌ ቲፒኤልኤፍ ሀገር የሚያፈርስ ነው፣ ቲፒኤልኤፍ ጸረ ኢትዮጵያ ነው የምትሉት ፌክ ነው። ጸረ ኢትዮጵያ እናንተ ናችሁ በተግባር ማያችሁ። እኔ የትግራይ ህዝብ ኢትዮጵያዊነትን ከናንተ ይበልጥ ይወዳል እኮ። እኔ አውቀዋለሁ የትግራይ ህዝብ አላውቀው አይምሰላችሁ፣ አውቀዋለሁ። የትግራይ ህዝብ ኢትዮጵያን የቱን ያህል ሌላው ቀርቶ እውነቱን ለመናገር የትግራይ ህዝብ እኔ በጣም ማደንቀው አማርኛ የሚናገር ሰው ራሱ ሲያገኝ ራሱ ኢትዮጵያን ስለሚወድ ያንን አማርኛ የሚናገረውን ሰው ከራሱ አብልጦ ይወዳል። እኔም አውቀው ይሄ የትግራይ ህዝብ ምንድነው አመለካከት ነው። እናንተ ግን ጠላት ያደረጋችሁት ጥሩ ወንድማችሁን ነው ጠላት ያደረጋችሁት። እናንተ ዝም ብላችሁ በማይረባ ዓላማ የማይረባ ማንነት የውሸት ማንነት ለመፍጠር ብላችሁ የአማራ ፖለቲከኞች እንጂ የትግራይን ህዝብ አታውቁትም። እና እነ ብሊንከንን ጁንታ ናቸው ከማለት ይልቅ አሁንም ቢሆን ይሄ ችግር መፈታት ያለበት እነ ብሊንከን ማሳሰቢያ ነው የሰጡት። ማሳሰቢያ ነው። ሁላችንም አቅም ስለሌለን ነው እንጂ ይሄ ሐሳብ ለሀገራችን የሚጠቅም ትክክለኛ ሐሳብ ነው። ምክንያቱም አንደኛ እነሱ ህገ መንግስቱን መሰረት አድርገው ነው ይሄን ያሉት። ህገ መንግስቱ ስራ ላይ ይዋል። በህገ መንግስቱ መሰረት እውቅና ያለው ለትግራይ ክልል መሆኑ እውቅና ያለው አካባቢ ይህ ህገ መንግስታዊ በሆነ መልኩ የገባው የአማራ ይሄ ያገኘሁ ተሻገር ሚሊሻ አስተዳደር ቦታውን ለህጋዊው ያስረክብ ነው። ይሄ ትክክል ነው። ታዲያ ምን ትፈልጋለህ? ሽፍታ ሆነህ መኖር ነው? ለነገሩ ሽፍቶች ናችሁ እናንተ። ፖለቲካችሁ ሁሉ የሽፍታ ፖለቲካ ነው። ስራችሁም የሽፍታ ነው። እኔ በደንብ አውቃችኋለሁ። ምን ታረገኛለህ? እኔ ምንም አታረገኝም።
ሽፍታ ናችሁ። እናገኘው ተሻገር አሁን መንግስት ናችሁ እናንተ። ሽፍታ ቅማንትን ስጨፈጭፍ በሳት ስታቃጥል የነበር ቅማንትን አጠፋዋለሁ ወይም ደግሞ ያጠፋኛል ብለህ እኮ ፎክረሃል። ማን ነው አገኘው ተሻገር? አንተ ሽፍታ። ሰው አግታችሁ ገንዘብ አምጡ ብላችሁ የምታስገድዱ እናንተ ፋኖዎች አይደላችሁም? እናገኘው ተሻገር እናንተ ብሎ ደግሞ ፖለቲከኛ፣ እናንተ ብሎ ደግሞ ሀገር መሪ ነቧ ያለው ታሪካዊ ጠላታችን የትግራይን ህዝብ ታሪካዊ ጠላታችን ታሪካዊ ጠላት የኢትዮጵያ ታሪካዊ ጠላት ቧ ያለው ነህ። ቧ ያለው የውሸት አማራነት ፈጥራለሁ ብለ ሀገራችን ምታመስ ሀገራችንን ለማጥፋት እየሰራህ ያለህ ሴረኛ ውሸታም አጭበርባሪ ይሄ ነው ታሪካዊ ጠላት የትግራይን ህዝብ ታሪካዊ ጠላት እያልክ አንተ አማራ አማራ ማለት ምን ማለት ነው እንዴ? አማራ ማለት እኮ ምንድነው? አማራ ማለት እኮ ኮሎኔል መንግስቱ እንዳለው አማራ ማለት ደጋ ተራራ ላይ የሚኖር ህዝብ ነው ያለው። ብሔር ነው አይደለም። ፕሮፌሰር ማን ነው ላጲሶ ደግሞ ያለው ይሄ አማራ የሚባል የለም ነው ያለው። ባለፈው ዘመድኩን ደግሞ ማን ነው ስሙ ላሬቦ ፕሮፌሰር ላሬቦን አቅርቦ አይ አማራ ማለት ብሔር አይደለም ነው ያለው። በግድ ብሔር እንፈጥራለን በግድ ብሔር መሆን አለብን ብላችሁ እኛን ሁሉ እያስገደዳችሁ ወደ ጦር ሜዳ እየላካችሁ አገዎችን እያስጨረሳችሁ ነው ያላችሁ። ዛሬ እናንተ ታሪካዊ ጠላት የኢትዮጵያ እናንተ ናችሁ። የአማራ ፖለቲከኛ ነን የምትሉ አጭበርባሪዎች አማራ ሳይኖር አማራ ለመፍጠር ህዝብ እያስገደዳችሁ ህዝብ በገንዘብ እየገዛችሁ አማራ ነን በሉ የአማራ ኮሚቴ እያቋቋማችሁ በየቦታው ገንዘባችንን ሁሉ እኛ ያገው ህዝብ ለልማት የሚከፍለውን ሁሉ ለዚህ ነው የምታውሉት። ዛሬ ያገው ህዝብ እኮ ዳስ እኮ ነው የሚማረው፣ ትምህርት ቤት የለው። ምክንያቱም እናንተ ለጦርነት ነው የምታውሉት፣ አማራነትን ለመፍጠር ለማስፋፋት። ይሄ ነው የእናንተ ፖለቲካ። በጣም ቆሻሻ ፖለቲካ ነው። ቆሻሻ ፖለቲካ ነው። የገዛ ወገንህን ወንድምህን እኛ በታሪክ በባህል በቋንቋ የኢትዮጵያ ህዝቦች የተጋመድን ህዝቦች ነን። የአንድ ሀገር ህዝቦች ነን። አንዱ ሌላውን ታሪካዊ ጠላቴ ማለት ጠላት አንተ ነህ። ህዝብ ከህዝብ የምታፋጅ በውሸት አጭበርባሪ ሌባ ታሪካዊ ጠላት። እዩት ማን ነው እምቧ ያለው ነው ቧ ያለው የተባለ ከብት ነገር የጻፈውን ትላንትና አይቼዋለሁ ሶሻል ሚዲያ ላይ። የትግራይን ህዝብ ታሪካዊ ጠላት ነው ያለው። ታሪካዊ ጠላታችን ለመመከት በጋራ መቆም አለብን። ማን ነው አንተ ጋር የሚቆመው? አንተ ጠጅ ቤት ሆነህ ሰክረህ የጻፍከው ሰክረህ ህዝብ ቀስቅሰህ ሄደህ ምንድነው እዛ ወንድም ለወንድሙ ልታዋጋ እንዴ? እብድ አለ እንዴ? የትግራይን ወንድሙን የጎጃም ህዝብ ኖ ነው ያላችሁ። ኖ ይሄን ደግሞ ያለው አገኘሁ ተሻገር ጎበዝ አለቃ አገኘሁ ተሻገር ነው ይሄን ያለው። ይሄ የጎበዝ አለቃ ፖለቲካ ተው ነው የምንላቸው። የጎበዝ አለቃ ያልሰለጠነ ኋላ ቀር የሆነ ፖለቲካ ተው። የአማራነት ፖለቲካ አይረባም። በጣም ቆሻሻ ፖለቲካ ነው። አስተሳሰብ ነው። አማራ የሚባል ብሔር የለም አማራ የሚባል። ይሄን ደግሞ እኔ አይደለሁም የምለው፣ ሁሉም የታሪክ ጸሐፊዎች ናቸው የሚሉት። ስለዚህ ኢትዮጵያ እንደ ሀገር እንድትቀጥል የእናንተ የፖለቲካ አስተሳሰብ መወገድ አለበት። የትግራይ ህዝብ የጎጃም የወሎ የበጌ ምድር ህዝብም ከፋርጣ በስተቀር ፋርጣ ነው ይሄን ሁሉ ሴራ የሚሰራው። ፋርጣ እንትን ፖለቲከኛ፣ ሌላው ሁሉ ጤነኛ ነው። ሽፍታ ፋርጣ ነው። ሽፍታ ዝም ብሎ ህዝብ ከህዝብ የሚያጋጭ ስራ የለውም። ስራው ሁሉ ይሄ ነው። ተንኮል ነው፣ ክፋት ነው። ይሄ ጎጃም ህዝብ ደግ ህዝብ ነው። ይሄ ጎጃም ህዝብ ይሄ ሂደህ አሁን የትግራይ ገበሬ ቢመጣ ራሱ ምንድነው እግሩን አጥቦ ከምንድነው ካልጋው እንትን ብሎ መደብ ተኝቶ አልጋው ነው የሚያስተኛ የጎጃም ህዝብ። ይሄ ነው የጎጃም ህዝብ ደግነት። የሰለጠነ ህዝብ ነው። ማንንም አውሬ አይደለም ዝም ብሎ ወገኑን የሚገል ያለ ምክንያት። ስለዚህ የጎጃም ህዝብ በጣም ደስተኛ ነኝ እኔ ባንተ እና እነዚህ ሽፍቶች እንዳይጫወቱብህ ኖ በላቸው። እነሱ ባህር ዳር ከተመው እዛ በከተማችን በቦታችን ከተመው ነው ዛሬ እኛን የሚሰድቡን፣ እኛን ፍሬዎች የሚሉን። የጎጃምን አስተዋዮች ነን እኛ፣ አስተዋዮች ጀግኖች ነን።
ጀግንነት ደግሞ የፊውዳሉን ቅድም እንዳልኳችሁ የፊውዳሉን የአማራ መንግስት ያንቀጠቀጠ የጎጃም ገበሬ ነው። የጎጃም ገበሬ ጀግንነት ደግሞ ዓለም ይመሰክራል፣ ኢትዮጵያ ህዝብ ይመሰክራል። የበጌ ምድር ሰካራማ አይደለም የሚመሰክረው። ይሄ ፋርጣ ሰው የሚያግት ሰው አግቶ ገንዘብ አምጡ የሚል በሬ የሚሰርቅ አይደለም። ያው ተራ ነገር በመናገሬ አይቆጨኝም። ምክንያቱም ተግባራችሁ ጥሩ አይደለም። ሀገር እያፈረሳችሁ ነው። እናንተ ኢትዮጵያን እያፈረሳችሁ ነው። መሬት ሄደ ይላል፣ በዚህ ደግሞ ምን ሆነ ይላል። የት ነው እንደሄደው መሬት? ተዋግተህ ለኤርትራ ሰጥተህ የለም እንዴ? ባንዲራ ለብሰህ እየደገፍክ ማንደው ሻቢያን ዛላምበሳን እኮ ወስዷል። አሁን ባድሜን እኮ ወስዷል። ግን ጀግናው የትግራይ ህዝብ ግን አይሰጠውም። ከጀግናው የትግራይ ህዝብ ጎን ግን መቆም አለብን ሁላችንም። የጎጃም ህዝብ አማርኛ የምትናገር ያው ያገው የጎጃም በተለይም ወገኔ እንደምታምነኝ እንደምትሰማኝ እርግጠኛ ነኝ። ጦር ሜዳ ያለህም እንዳትዋጋ ወገንህን ወንድምህን የትግራይ ህዝብ እጅ ስጥ። እጅ ነው መስጠት ያለብህ። ለማን ነው የምትዋጋው? አንተ ወንድምህን የምትወጋው ለምንድን ነው? እነሱ የሚደልሉህ እኮ የኢትዮጵያ ዳር ድንበር ምንድነው ተደፈረ ነው፣ ጸረ አንድነት ነው፣ ቲፒኤልኤፍ ነው፣ ትግራይ ህዝብ ነው የሚሉ ተገንጣይ ነው ይሉሃል። ተገንጣዮች እነሱ ናቸው። አንደኛ የአማራ ክልል የሚባለው ከኢትዮጵያ ጋር ግንኙነት የለውም። በቀደም መግለጫውንም ሰምቼዋለሁ። የኢትዮጵያና የአማራ ህዝብ ነው ያለው። የኢትዮጵያና የአማራ ህዝብ የሚል መግለጫ ባዴን አውጥቷል። ከዚህ የበለጠ መገንጠል ምን አለ? የትግራይ ህዝብ ግን የኢትዮጵያ በህገ መንግስቱ ምንድነው እውቅና ያገኘውን ባንዲራ ያከብራል፣ ህገ መንግስቱን ያከብራል። ይሄ ነው መገንጠል ማለት ይሄ ነው። ባዴን ግን የራሱ ምንድነው ህገ መንግስቱ የማያውቀው ባንዲራ አለው። ህገ መንግስቱን ተግባራዊ አያደርግም፣ ለህገ መንግስቱም እውቅና አይሰጥም። ይሄ መገንጠል ነው። ከኢትዮጵያ የተገነጠለ ምንድነው አልተነገረም እንጂ የትግራይ ህዝብ ሳይሆን ከኢትዮጵያ የሚገነጠለው አማራ ነኝ የሚለው አጭበርባሪ ነው ዛሬ ተገንጥሎ ያለው ከኢትዮጵያ። አዎ ዛሬ ገበሬውን የሚያጭበረብሩት እነሱ ኢትዮጵያ ተደፈረች፣ አንዴ ለአማራ ህልውና ይልሃል፣ አንዴ ደግሞ ለኢትዮጵያ ህልውና እያለ ነው የሚያጭበረብረው። የኢትዮጵያ ህልውና ማን ነው እንደ የደፈራት? ኢትዮጵያ ህልውና። እነዚህ እኮ ኢትዮጵያውያን ናቸው። ለፍትህ፣ ለእኩልነት፣ ለመብት ነው የሚታገሉት። ይሄ ደግሞ የሚመለከተው መንግስትን ነው። መንግስት ቢፈልግ በውይይት ይፍታው፣ ቢፈልግ በጦርነት ይፍታው። የሱ ሰራዊት ደግሞ ተመቷል። አሁን ሰራዊት የለውም። መደበኛ ሰራዊት ያላሸነፈው ነው አንተ ልታሸንፈው ነው ይሄ ኃይል። ስለዚህ የጎጃም ህዝብ ተጠንቀቅ። እዛ መጥቶ ግንባር ያለኸውም እጅ ስጥ ለወንድምህ። ለምን እነሱ የሚዋጉትና አንተ የምትዋጋው ልዩነት አለው። እነሱ የሚዋጉት መብታቸውን ለማስከበር ነው። መብታቸውን ስለተገፈፉ መብታቸውን ህገ መንግስታዊ መብታቸውን ስለተጠቀሙ የውጭ ሀገር ወታደር ሁሉ አምጥተው ስላጠቋቸው ለህልውና ነው የሚዋጉት። አንተ ለህልውና ሳይሆን የሌሎችን ህልውና ለማጥፋት ነው የምትዋጋው። ማነህ የዛ ግንባር ያለኸው የጎጃም ያዊ የምዕራብ የምስራቅ ጎጃም ህዝብ አንድ ነህ። እሴትህም አንድ ነው። አስተሳሰብህ አቋምህ አንድ ነው። ይሄ ነው እኛ የምናውቀው ስለ ጎጃም። ስለ በጌ ምድር አላቅም። በጌ ምድር የራሱ ጉዳይ ነው። ዝም ብለህ አማራ እያልክ ምናምን እሴቶችህን አትለውጥ። ጎጃም ህዝብ ይሄ አማራነት የሚባለው የተበላሸ አስተሳሰብ ነው። ከጎጃምነት አስተሳሰብ ጋር በፍጹም አይሄድም። ጎጃምነት አስተሳሰብ ቅድም እንዳልኳችሁ ሌላውን መውደድ፣ ለሌላው ህዝብ መብት ጥቅም እውቅና መስጠት ነው። ይሄ የጎጃም እሴት። አማርኛ የሚናገረው ይሄ ለነገሩ አማርኛ የሚናገረው ራሱ አገው ነው። ይሄ ባገውኛ ምንድነው አገውነቱ የሚያምነውና ያው ባገውነቱ የማያምነው የምስራቅና የምዕራብ ጎጃም አንድ እሴት አንድ ዓላማ ነው ያለው። ያ አብሮ እንትን ይላል። ምክንያቱም ይሄ እብሪት ትቢት የለውም፣ ክፋት የለውም። ከነካኸው ደግሞ በራሱ ምንድነው መብቱ ላይ ከሄድክበት ደግሞ ወደ ኋላ አይልም። ይሄ ጀግና ህዝብ ዛሬ ግን ዝም ብሎ ለአገኘሁ ተሻገር ሰክረው
ምንድነው የክተት አዋጅ ስላወጁ ሄዶ መሞት የለብህም መሸታ ቤት ጠላ ቤት ሆነው ምናምን ባወጁት የክተት አዋጅ በፍጹም የጎጃም ህዝብ ይሄን አታረገው እንደማታረገው እርግጠኛ ነኝ እኔ አውቀሃለሁ አንተ አስተዋይ ነህ ጀግና ነህ ደግሞ አገኘሁ ተሻገር ፈሪ ስላለህ ደግሞ ፈሪ አትሆንም አንተ ፈሪ አይደለህም አውቀሃለሁ ጀግና ነህ አንተ እንደውም ከትግራይ ህዝብ ጋር የሚያመሳስልህ ቅድም እንዳልኩት ብዙ ነገር አለ ጀግንነትህ አስተዋይነትህ ያላማ ጽናትህ ነው ማቀው ነኝ ምክንያቱም ካልነኩህ አትነቃም ካልነኩህ ዛሬ ግን ይሄ ኢትዮጵያዊ ወንድምህ ግን የሚለው ምንድነው አይ መብቴ ይከበርልኝ ነው ያለው መብቱን የጣሰው ደግሞ መንግስት ነው ህገ መንግስታዊ መብቱን ጣሰ ህገ መንግስታዊ መብቱን ስለተጠቀመ የውጭ ሀገር መንግስታትን ሁሉ ይሄ ጦር አምጥቶ ምናምን ጨፈጨፈው አንተ እንደውም ከጎኑ ቆመህ ስላልሰማ ስላላወቅ ስላልተረዳህ ነው እንጂ የጎጃም ገበሬ እርግጠኛ ነኝ ከትግራይ ህዝብ ጎን እንደምትቆም እርግጠኛ ነኝ ግን የግንዛቤ ችግር ሊኖር ይችላል ይሄም ያጭበረብረው ይሄ ተማርኩኝ የሚለው ይሄ ጎጃም እንትን ደግሞ ሌባው አማራ ያለ በውሸት በትቢት ተወጥሮ ይሄ አማራ የሚባለውን ብሔር ፈጥሮ ሊያወራና ሊደሰኩር ነው የሚፈልገው አንተ ግን አይደለህም አንተ የእውነት ሰው ነህ አዎ ይሄን ነው የምነግርህ የጎጃም ወገኔ እወድሃለሁ አከብርሃለሁ በተረፈ ለመልእክቴ ዋጋ እንደምትሰጥ እርግጠኛ ነኝ ጦር ሜዳ ያለህ እጅ ስጥ ለቲዲኤፍ እጅ ስጥ ቲዲኤፍ ትግሉ እውነት ይዘው ነው የሚታገሉት አንተ ግን እውነት የለህም እውነትን ለመጋፋት ነው ለመታገል ነው ሄድከው አንተ እውነትን ልትዋጋ ነው ሄድከው እውነትን ተዋግተህ ደግሞ አታሸንፍም የጎጃም ገበሬ ወገኔ እውነት የለህም አንተ የምትዋጋበት ምንም ምክንያት የለህም የትግራይን ህዝብ ቲዲኤፍ ጋር የምትገጥምበት ምክንያት የለም ቲዲኤፍ የሚፋለመው አይ የትግራይ ህዝብ መብት መከበር አለበት ህገ መንግስታዊ መብታችን ይከበር ነው ያለው አንተ ደግሞ ህገ መንግስታዊ መብታችሁ መከበር የለበትም ብለህ ደግሞ ስትዋጋ ደግሞ ይመስለኛል አታሸንፍም ታሪክ ደግሞ መጥፎ ታሪክ ነው የምትሰራው መጥፎ ታሪክ ትሰራለህ እና ጥሩ ታሪክ ሰርተህ ለፍ የጎጃም ምስራቅ ጎጃም የምዕራብ ጎጃም የአዊ አገው አንድ ሴት ነው ያለን ስለዚህ ኖ በለው አገኘሁ ተሻገርን ሰክሮ ነው ይሄንን የክተት አዋጅ ያወጀው ሰክሮ ጠላ ቤቱ ነው ስለዚህ ዛሬ ስላዳመጣችሁኝ በጣም አመሰግናለሁ እግዚአብሔር ይስጥልኝ በሚቀጥለው እንገናኛለን ደህና ሁኑ ታንኪው አመሰግናችኋለሁ ጎጃም ህዝብ አማርኛ የምትናገር ያዊ አገው ሁላችሁንም ወዳችኋለሁ አከብራችኋለሁ ረጋ በላችሁ አስቡ ያገኘሁ ተሻገር ሰክሮ ያወጀው አዋጅ በህን አዋጅ ተግባራዊ ማድረግ የለባችሁም ኖበሉ ከሁሉም በላይ ኢትዮጵያዊነት ነው ኢትዮጵያዊነትን ደግሞ ማስከበርም ማስቀጠልም የምንችለው እርስ በርስ በመከባበር እርስ በርሳችን በመስማማት እንጂ እርስ በርሳችን በመዋጋት አለመሆኑን በአጽንኦት ልትገነዘቡ ይገባል አመሰግናለሁ እግዚአብሔር ይስጥልኝ